ብዙዎችን በእንባ ያራጨው እንዲሁም ደግሞ አዘጋጆችና ተወዳዳሪዎችን ሳይቀር በእንባ ሲያራጭ የነበረው የሩት ይርጋለም የመድረክ ላይ ንግግርም እንግዲህ በዚህ ሰዓት በርካቶችን እያነጋገረ ይገኛል። እንደሚታወቀው ሩት ይርጋለም ማለትም ደግሞ በሚስ ወርልድ ላይ ኢትዮጵያን በመወከል እየተወዳደረች የምትገኘው ሚስ ሩት ይርጋለም እንግዲህ በመድረክ ላይ ንግግር አድርጋለች። በተለይም ደግሞ ወደ ውድድሩ ከመሄዷ ጥያቄ ያለን እዚህ ጋር ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ሰዎች እንደምን አላችሁ? እኔ ያለሁላችሁ ሰላም ነኝ። እናንተስ እንዴት አላችሁልኝ? እንዴት ከርማችኋል? ዛሬም እንግዲህ ወቅታዊ በሆነና በአዳዲስና አሪፍ በሆነ ቪዲዮ ተመልሼላችኋለሁ። ለዚህ ቤተሰብ አዲስ የሆናችሁ ካለ ቀዩን ትታያችኋላችሁ ሰብስክራይብ የምትሏን እሷን ጫነ በማለት የዚህ ቤተሰብ አባል ይሁኑ። እንደውም ቤተሰብ ያልሆናችሁ ካላችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። በዛሬውም እንግዲህ ወቅታዊና አነጋጋሪ ያልተጠበቀ ትልቅ ክስተት ተከስቷል። የአብይን ጉዳይ የመሪያችንን ጉዳይ ቪዲዮውን እስከ መጨረሻው በመከታተል ምን አለ የሚለውንና ምን አዲስ ነገር ተፈጥሯል የሚለውን በዚህ ቻናል የምታገኙ ይሆናል። ወቅታዊና አዳዲስ ነገሮችን ታገኛላችሁ። ሰብስክራይብ በማድረግ ቪዲዮውን ጀምሩ፣ እንዲሁም ላይክ አድርጉ። እናንተን አይጎዳችሁም፣ እኔን ግን ይጠቅመኛል። ቪዲዮውን ላይክ በማድረግ ጀምሩ። እስከ መጨረሻው ድረስ ተከታትላችሁ ፍቅራችሁን አሳዩኝ እላለሁ። ወደ መጀመሪያው ቪዲዮ እንለፍ። ወጥቶ ከመቅረት ይሰውራችሁ እጅግ በጣም አሳዛኝ የሆነ አደጋ በከተማችን አዲስ አበባ ተከስቷል። የስድስት ሰዎች ህይወት ማለፉን በዚህ ሰዓት የአዲስ አበባ ከተማ ፖሊስ እያሳወቀ ይገኛል። ይህ ከጀርባዬ በምስሉ ላይ የምትመለከቱት መኪና እንግዲህ መነሻውን ከኮዬ ፈጬ ወደ ጎሮ ያደረገ ሲሆን አደጋው የደረሰበት ቦታም እንግዲህ በቦሌ ክፍለ ከተማ ወረዳ 11 ልዩ ስሙ ቅድስት ኪዳነ ምሕረት ቤተክርስቲያን ተብሎ በሚጠራው አካባቢ ላይ ሲሆን በመጓዝ ላይ የነበረው የምትመለከቱት ሚኒባስም እንግዲህ ተሳፋሪዎችን ጭኖ በመሄድ ላይ ነበረ። ነገር ግን የኤክስካቫተር መቆፈሪያው ማለት ነው በመውደቁ ምክንያት በሚኒባሱ ላይ የስድስት ሰዎች ህይወት ወዲያውኑ ሲያልፍ፣ በተጨማሪም ደግሞ በመኪና ውስጥ የነበሩ ሌሎች ተሳፋሪዎች ላይ ከባድ እንዲሁም ደግሞ ቀላል ጉዳት መድረሱ ነው እየተነገረ የሚገኘው። እጅግ በጣም አሳዛኝና ዘግናኝ የሆነ አደጋ ነው የተፈጠረው። ለሟች ወገኖቻችን ነፍስ ይማርልን፣ እንዲሁም ደግሞ በጉዳት ላይ ላሉ ወገኖቻችን ጨርሶ እንዲምራቸው መልካም ምኞቴ ነው። በዚህ ጉዳይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ታዲያ መጫራችሁን አትርሱ። መልካም ቆይታ። በጣም ያሳዝናል። እንግዲህ ከጊዜ ወዲህ የትራፊክ አደጋ በጣም እየሮችን ጭኖ የነበረው ታክሲም እንግዲህ በከባድ ኮንስትራክሽን እንደሰማችሁት ነው በወደቀበት መኪና 6 ሰዎችን ህይወት ተቀጥፏል። እዛው እንግዲህ የተለያዩ ሰዎችም በቀላልና ከባድ የሚባል ጉዳት ደርሶባቸው ሞቱትም ቤተሰብ ሆነ ዘመዳቸው መጽናናትን እንመኛለን። ከባድ ሀዘን ተፈጥሯል። በጣም ያሳዝን። ነፍስ ይማር ብለን ተጎዱትንም ሰላም በጤና ይመልሳቸው፣ ወደ ቀድሞ ስራቸው ይመልሳቸው እንላለን። እንዲህ አይነት ነገሮች በጣም ከጊዜ በኋላ በዝተዋል። እንግዲህ የትራፊክ ፍሰቱ እንዲስተካከል እንግዲህ ብዙ ትራፊኮች የራሳቸውን አስተዋጽኦ እያደረጉ ቢሆንም ይህ አደጋ የበዛው ከምን አንጻር ነው ትላላችሁ? እናንተም አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። Hello. ናፍቀኛል አንዴ ልይ ናፍቀኛል አንዴ ልይ የማርሸስ የምር ነው። እንደዛ ነው የሚለው። ሄሎ ማርሸት ማሪ፣ ካገባሽ በኋላ ከተውሽኝ በኋላ ለያንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጀብ ያሰኛል። በቃ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ። የት ነው ማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው። የት እንገናኝ? ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ፣
ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኚ አቡ ደስ ምትይ ስትፍለቀለቂው። ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምሰማው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢኖ እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። ተለየችኝ በክፉ ቀን በጎደሎ መጣው በይኝና ከራባይ ልጣል ጭሱን ወዲያ ልበላ አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኳለሽበት ልምጣ። ማሪሸት ማሪዬ ይቅር ካልኩሽ ቆየሁ የካድሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ናብትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ። በብዙ ስራዎቹ የምታደንቁት ያሲኑ ኢቢኤስ ላይም እንግዲህ ተከስቷል። ያው የተለያዩ ስራዎችን በመስራት ነው የሚታወቀው። አሁን የሚያቀርበው እንግዲህ ቲክቶክ ላይ ሳይሆን ሲኒማ ነው መታየት ያለበት ብዬ ነው ማስበው። ትልልቅ ሀሳቦችን ነው በጣም ጥሩ የሚባሉ ስራዎችን ነው የሚሰራው። እንግዲህ ስራው እንግዲህ ከፊልም አይተናነስም። መልካም ነው ላለው እንዲህ አይነት ስራዎች እንዲህ አይነት ወጣቶችን ደግሞ ቲክቶክ ላይ ያሉ መልካም ስራዎች የሚሰሩ ማበረታታት፣ ላይክ ማድረግ እንዲሁም ሼር በማድረግ ቪዲዮአቸውን ለተለያየ ሰው እንዲደርስ አድርጉላቸው። እኔንም እንዲህ አይነት ወቅታዊና አዳዲስ ቪዲዮ እንዲደርሳችሁ እንግዲህ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እያደረጋችሁ ያምር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የሱን ሜካፕ የሚሰሩ ልጆች አሉ፣ የሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር
የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም ግን ደግሞ እኔም ያውቀው የጭንቅላት በሽታ እንዳለው ያውቃል እንዳያችሁት ነው ጠቅላይ ሚኒስተሩ ታሟል እያሉ ነው በጠና ታሟል እያሉ ነው ለመውሊድም እንግዲህ በጽሁፍ መልእክት ማለት ፔጃቸው ላይ ማንም ሰው ሊለቅ ይችላል እንግዲህ በጠና ታሟል እያሉ ነው በአካል መግለጫ አልሰጡም ቆይቷል እኔም ካዩአቸው እናንተስ ምን አስተያየት ሐሳብ አላችሁ ሐሳባችሁና አስተያየታችሁን ኮሜንት ላይ በቀናነት አስቀምጡልኝ ሰብስክራይብ ማድረግ ደግሞ እንዳይረሳ እንዲህ አይነት ወቅታዊና አነጋጋሪ ቪዲዮ ሰብስክራይብ ማድረግ እንዳይረሳ ጥያቄ ያለን እዚህ ጋር በጣም ጥያቄ አለው ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ ገዛ ቆንጨራይ በጎራዴ ነው ያረፈው እና ቤት ሙሉ አልነበረኝ በርጣሚዮስን በብዙ ስራዎቹ እንደምታውቁት ነው እንግዲህ አብዩኤል ከዚህ በፊት ኢቲኤፍሲ ላይ እንግዲህ ሴዶ ማርሻልን ወደ ጥልቁ ገብታል ባለው ነገር ነው እንግዲህ ያላገጠበት እኔ ምን አይነት ሰው እንደሆነ ልጅ ብቻ በጣም እንደ አይነት ወጣቶችን አበረታቱ ላለው በርጣሚዮስ በጣም ይመቸኛል እኔ እናንተስ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አድርጉልኝ በርጣሚዮስ የሚመቻችሁ እሺ እማዬ ሰላም ነው አባዬ መጨጣ ሰላም ነው መጣሁኝ እኮ ውጤት እኮ ተለቀቀ አባዬ መችና አሉ ባክ ውጤት አልመጣልኝም እና ወደኩኝ ወደኩኝ ማዘሪ መችን ይሻላል መችንም የሚጠቅመን አይችልም ስለዚህ ይችዝመት ናችሁ ዝችመት በቃ ወጭ ሰነናል ምችንም አትጥቅምን ስለዚህ አረ ተቅማለሁ ልጆች አይደለም ከዚህ በፊት አነጋጋሪ የሆነው ቪዲዮ 12ኛ ክፍል ውጤታቸው ወጥቷል ተብሎ እንግዲህ በብዙ አነጋጋሪ ሆኖ ነበረ አሁን እንግዲህ በቅርብ ነው ውጤታቸው የተለቀቀው ያው እንግዲህ እንም ቀልድ የተሰራው ከዛ አንፃር ነው እንግዲህ ያው ወደ ውትድርና ተላኩ እያሉ ነው እንግዲህ ምን ታስባላችሁ እስኪ 12ኛ ክፍል ተማሪዎች እናንተ ላይስ ምን የደረሰባችሁ ነገር አለ ይሄኛው ከቤት አስባረረውታል እንግዲህ እናንተ ላይስ ምን ደርሶባችኋል የደረሰባችሁን በኮሜንት ላይ ጻፉልኝ ብዙዎችን በእንባ ያራጨው እንዲሁም ደግሞ አዘጋጆችና ተወዳዳሪዎችን ሳይቀር በእንባ ሲያራጭ የነበረው የሩት ይርጋለም የመድረክ ላይ ንግግርም እንግዲህ በዚህ ሰዓት በርካቶችን እያነጋገረ ይገኛል እንደሚታወቀው ሩት ይርጋለም ማለትም ደግሞ በሚስ ወርልድ ላይ ኢትዮጵያን በመወከል እየተወዳደረች የምትገኘው ሚስ ሩት ይርጋለም እንግዲህ በመድረክ ላይ ንግግር አድርጋለች በተለይም ደግሞ ወደ ውድድሩ ከመሄዷ ከጥቂት ቀናት በፊት ማለት ነው እህቷን እጅግ በጣም አሰቃቂ በሆነ ሁኔታ መገደሏ እንዲሁም ደግሞ በገዛ ጓደኛዋ ማለት ነው የእህቷ ህይወት መጥፋቱን ተከትሎ እንግዲህ በመድረክ ላይ ንግግር አድርጋለች ተወዳዳሪዎችን እንዲሁም ደግሞ መድረክ መሪዎችን ጨምሮ ማለት ነው ሲያለቅሱ እንዲሁም ደግሞ ሲያጽናናትና የሷን ጥንካሬ ሲያደንቁ ነበር ስንመለከታቸው የነበረው በምትመለከቱት መልኩ እንግዲህ በውድድሩ ላይ የሚሳተፉ ተሳታፊዎች ጭምር በእንባ ሲያለቅሱ እንዲሁም ደግሞ ታሪኳን ሰምተው ማለት ነው ጥንካሬዋን ሲያደንቁና ቆሞ ሲያጨበጭቡላት ጭምር ነበር ስንመለከት የነበረው የእህታችንን ጥንካሬ እንግዲህ ከግብ ለማድረስ እንዲሁም ደግሞ ለሄደችበትን አላማ ለማሳካት እንግዲህ የኛ ትብብር ያስፈልጋል አሁንም ቮቲንጉ እንደቀጠለ ይገኛል እናንተም እየሄዳችሁ በድጋሚ ቮት እንድታደርጉ ጥሪ ማቅረብ ፈልጋለሁ እዚህ ጋር አካውንት ሜንሽን አድርጌላችኋለሁ አካውንቷ ባዮ ላይ በመግባት ማለት ነው ባስቀመጠችላችሁ ሊንክ አማካኝነት እየሄዳችሁ ቮት አድርጓት በየ24 ሰዓት ልዩነቱ አንድ ሰው በተደጋጋሚ ቮት ማድረግ ይችላል ሁላችሁ ቮት አድርጓት በድጋሚ ለእህታችሁ መልካም እድልን ተመኘው በዚህ ጉዳይ ላይ ተጨማሪ መረጃ የማግኘው አጋራችኋለሁ መልካም ቆይታ ሩት ይርጋለምን እንግዲህ በሚስ ወርልድ እንደምታቋት አሁንም ሀገሯን ለማስጠራት በተለያዩ ሀገሮች ላይ ሄዳ እንግዲህ መድረክ ላይ ህዝቡን በእንባ ያራጨ ንግግር አድርጋ ለቷ
ህልፈት ምናምን ስላጋጠማት ነገር በጣም ጠንካራ ሴት ነች እላለሁ። እንግዲህ ከሀዘናችሁን ፈጣሪ ያጽናችሁ እላለሁ። ፈጣሪ ደግሞ ለሞተች እህታችን በአጸደ ገነት ያኑርልን እላለሁ። ነፍስ ይማር። እርሱ ፍሬን ሸራ ተወዷል አሉኝ አይደለ? በጣም ነው ፍሬ የሚረግጡት። ለዛው አሰብኩና ሽማግሌ የኔ አባት ምን ይሻላል ስል ያለ ፍሬን ሸራ ያለ ፍሬን መኪናውን ሰራሁት ማለት ነው። በጣም በሴንሰር ማለት ነው። ምን እያለ ነው? በቃ በሴንሰር ቧንቧ በሴንሰር እጅን ሴንሰር ሲፈስ እንደሱ እጅን ሴንሰር ፍሬን ይዛል ብዬ ነበር። እንዲህ ሳረገው አልያዘም እና ግብት ዘንባባ ገጫብኝ ታውሰሩብኝ። ሰርቼለት ግን ቢሆን እንዲህ ሲያደርጉ ካልቆመ መዝለል ይቻል ነበር። ገቡት? አረ ደበሩት። በሴንሰር ነው ቤታችሁ የሚታወቀው። ለዛ ነው ማናጀር የለም። ማናጀር አንጠቀም እኛ በሴንሰር ነው እንትን የምንለው። ሴንሰሩን ወንድሜ እኔን ወንድሜ መግቢያ ላይ ጠራውን ፈልጌ ነው። ጠጋ በልኝ እዚያ ቁጭ ብዬ ልብላ ብዬ ነው። ትጾማለህ እንዴ? አልጾም። ጾም እንጂ ወንድሜ ጾም እንዴ። እምነት ምንድን ነው? ጾም እንዴ። እኔ የምልህ ጥብስ ትወዳለህ እንዴ? ጥብስ በእውነት ዱለት አትመስልም ግን ቋንጣ ፍርፍርስ እስኪ በእውነት ጉርሻ ትወዳለህ እንዴ? ጉርሻ በእውነት ጉርሻ ትወዳለህ? እወዳለሁ። ሁሉ ሰላም ደግሞ እንዴት እንዳማረብሽ። ሰዓት አልፏል። ተይው ትንሽ ያስቸግራል። ፓርኩን ግን ወደድሽው አይደል? አንዳለው ሰዓት አልፏል እያልኩ አይደል እንዴ? ተይው ትንሽ አንዳለው ንቀደው እንዴ? ውጣ እያልኩ አይደል? ኧረ ምንድነው ጋሽ ያ ሁሉ ሴት ታንጋጋ ዝም ትላለህ? ኧረ ጋሽ አውጃ ፓርኩ ሴት ለሚያመላልሱት ነው እንግዲህ ሴት ለሚቀያየሩት ነው እንግዲህ ወንዶቼ መልእክት እንግዲህ ጥሩ አይደለም። እንደ አይነት ነገር መልካም አይደለም። ከዚህ ስራ ተቆጠብያለሁ። ያው አዋርዶን ነበርኩ። እንደ አይነት ሰው እንደውም መዋረድ ነው ያለበት። እንደውም ሰውየው ታግሰውታል። 10 ይወጣል። ቲያትር ስራሽ አልሰራው። ኧረ ተይ ሰራውኝና ተገምግሞ አጋጣሚ ብሔራዊ ቲያትር ሳይሳካ ቀረ በወቅቱ እንጂ ሰርቼ ነበረው። ስለዚህ እንደገና የሚሳካለት አንድ ቲያትር ለመስራት ሐሳብ የለሽም? ብዙ ሰው ቲያትር ይለኛል ግን ብዙም ፍላጎት የለኝም። በጣም እጅግ በጣም ነው የማከብረው ቲያትር በጣም ምክንያቱም ያው የብዙዎቹ ቲያትር የሚሰሩ አድናቂዎች ነኝ። ልፋታቸው በጣም ያሳዝነኛል። ዋጋቸው ጥሩ ስለማይመጣ ትንሽ በዚህ ምክንያት ቲያትር መስራት ራሱ ፍላጎት የለኝም። በየሳምንቱ ስለሚፈልግሽም አዎ በየሳምንቱ ይፈልጋል። ሁለተኛ ጥሩ እንደ ልፋታቸው አይደለም ክፍያው። በጣም ለህዝብ የሚሰጡት ስሜት አክቲንግ ብቃት ዋጋቸው ነው ብዬ አላስብም። ስንት ነገር ሲጨምር ቲያትር ክፍያው ፈቅ የማይልበትና ተዋናዮቹም በሙያው እንዳይደሰቱ የሆኑበት ነውና ባካችሁ ቲያትረኞች ቲያትርን ወደው እንዲሰሩት እናርጋቸው እያለች ስንት አይነት ትውልድ አለ ባካችሁ። አቤት ትሉታላችሁ እንደማ ቤተሰብ ያለ ልክ የሚደረግ ነገር እንግዲህ መጨረሻው እንዲህ ነው። አደጋ ነው የሚፈጥረው። እንግዲህ የልጆቹንም ሳይክል አበላሽቶ ራሱም ተበላሽቶ እንግዲህ 2018 አያልቅም እንዴ? መቼ ነው የሚያልቀው? 2019 ናፈቀን እኮ። ብዙ ድርጊቶች ብዙ ነገሮች እየታዩ ነው። እንግዲህ እኔ ያላልቅ ብሎኛል። እናንተ ላይስ እንዴት ነው 2018? ያላችሁን ሐሳብ በኮሜንት ጻፉልኝ። በቀና ነበረን ቪዲዮ ይሄንን ይመስላል። እንግዲህ እንደተዝናናችሁና እንደወደዳችሁት እንዲሁም ወቅታዊ ነገሮች እንዳገኛችሁበት ገምታለሁ። ይሁን አይታችሁ ደግሞ ላይክ እና ሰብስክራይብ ካላረጋችሁ ጸባችሁ ከኔ ጋር ነው። ስለዚህ ሰብስክራይቧን ላይኳንም ጫን በማለት እናንተን አይጎዳችሁም፣ እኔን ግን ይጠቅመኛል። በቀጣይ ደግሞ በአዳዲስና ወቅታዊ በሆኑ ቪዲዮዎች የምመለስላችሁ የሆነ ቸርን ሰንብት።